ተቃጠል እንዲህ ከፍሎ የሚያም የራስ ምታት ያለባችሁ ማይግሬን የሚባለው ማለት ነው። በሽታው ከመምጣቱ በፊት የማጨናገፊያ መድኃኒቶችን በመውሰድ ከበሽታው ሙሉ በሙሉ መዳን ትችላላችሁ። መሰቃየታችሁንም ታቆማላችሁ ማለት ነው። አሁን የምነግራችሁ ማይግሬን የምትሰቃዩ ወይንም ደግሞ በከፍተኛ የራስ ምታት በአንድ ጎን የሚያም የራስ ምታት የምትሰቃዩ ሰዎች መፍትሄውን እየላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ በማየት መፍትሄው ምንድን ነው የሚለውን ልነግራችሁ ነው ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ ለሁሉም ተደራሽ እንዲሆን ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ እላችኋለሁ። የቢኒቲዩብ ቤተሰቦች እንግዲህ እንደነገርኳችሁ ማይግሬን የሚባለው ከባድ የራስ ምታት ስሜት ጋር ተያይዞ የሚመጣ ብዙውን ጊዜ ደግሞ የጭንቅላት ግማሽ ክፍልን የሚያጠቃ ከ4 እስከ 3 ቀናት ሊቆይ የሚችል የነርቭ በሽታ ነው ማለት ነው። እንግዲህ እነዚህ ምልክቶቹ ከተለያየ መንስኤዎች ጋር ተያይዞ የሚመጡ ሊሆኑ ይችላሉ ማለት ነው። እንግዲህ ከራስ ምታት በተጨማሪ የተለያየ ምልክቶች አሉት። ዛሬ ስለነዚህ ስለ ማይግሬን አጠቃላይ ዋና ዋና ምልክቶች ምንድን ናቸው የሚለውን ጀምርላችኋለሁ ማለት ነው። ማይግሬን እንግዲህ በተለምዶ ከፍተኛ የሆነ የራስ ምታት በሚባለው ነገር የታወቀ ነው ማለት ነው። ከዚህ በተቃራኒ ደግሞ የተለያዩ ምልክቶች አሉት ማለት ነው። የመጀመሪያው በአንድ ወገን ከባድ የራስ ምታት መሰማት ማለት ነው። እንዲሁም ማቅለሽሽና ማስመለስ ይኖረዋል። ብርሃንና ድምፅ መጥላት ደግሞ ይኖራል ማለት ነው። ጮክ ያለ ብርሃን እንዲሁም ደግሞ የሚረብሽ። ሌላኛው እንግዲህ የሽታ ወይንም የስሜት መጨመር ነው። እንግዲህ ከዚህ ጋር ተያይዞ ሽታ ወይንም ደግሞ የስሜት መጨመር ሊኖር ይችላል፣ ሊረብሽ ይችላል ማለት ነው። እንዲሁም የእይታ መደብዘዝ ይኖራል ማለት ነው። እንግዲህ በአይናችን ከመጀመሪያ መግቢያው አይታችሁ ከሆነ አይናችን ላይ ከፍተኛ የሆነ የመውጋት አይነት ስሜት ይሰማል ማለት ነው። ያ ደግሞ የእይታ መደብዘዝን ሊያስከትል ይችላል ማለት ነው። ሌላኛው ድካም ይኖራል። እንዲሁም ደግሞ ድብርት፣ ብቻህን የመሆን የመደበርና የድካም ስሜት ደግሞ መዛል ስሜት ይኖራሉ ማለት ነው። እነዚህ ዋና ዋና ምልክቶች ናቸው። ይህን ሁሉ ሊያደርግ የሚችለው ዋና መንስኤዎቹ ምንድን ናቸው የሚሉትን ደግሞ እናወራለን። የመጀመሪያው ምግብ ነው። እንግዲህ የምግብ አለመመቸት ሊሆን ይችላል። ምግብ ምርጫም ሊሆን ይችላል። ለምሳሌ አንድ ሰው የሆነ ሰው ቸኮሌት የሚፈልግ ፍላጎት የሌለው ሰው ቸኮሌት ቢበላ ወይንም አይብ ቢበላ እንዲሁም ደግሞ በብዛት ደግሞ የአልኮል ሊሆን ይችላል። የእነዚህ ሱሶች ለማይግሬን ዋና መንስኤዎች ናቸው ማለት ነው። ሁለተኛው መንስኤ እንቅልፍ ነው። እንቅልፍ እንግዲህ እንቅልፍ እጥረትም ሊሆን ይችላል ወይንም ደግሞ የእንቅልፍ ማጣት እንዲሁም ደግሞ ከመጠን በላይ መተኛትም ማይግሬንን ያስከትላል ማለት ነው። የዚህ የማይግሬን መንስኤዎች ናቸው እነዚህ። እንቅልፍ በጣም መተኛት የሚወድ ሰው እንቅልፍን ካልተኛ ማይግሬን ሊያስከትልበት ይችላል። እንዲሁም ደግሞ ከመጠን በላይ። ሶስተኛው ጭንቀት ነው። ጭንቀት አብዛኛው ሰው የሚጨነቅ እንዲሁም ደግሞ በተለያየ ምክንያቶች አይምሯችን ይወጠራል ማለት ነው። በዛ ሰዓት የአይምሮ ጭንቀት ሊያስከትል ይችላል ማለት ነው። ማይግሬን ሊከሰት ይችላል። እንዲሁም ደግሞ ድብርት ነው። ድብርት ብዙውን ጊዜ ብቸኝነት ስሜት እንዲሁም ደግሞ በሀዘን መጎዳት አንዱ የማይግሬን ሊያስከትል ይችላል ማለት ነው። ሌላኛው አየር ነው። እንግዲህ አየር ስንል የተለያየ የአየር ለውጦች፣ ለምሳሌ የቦታ ለውጥ ስታደርግ ከቦታ ቦታ ተንቀሳቅሰህ የተለያየ ያልተለመደ ቦታዎች ላይ በምንሄድበት ሰዓት ማይግሬን ሊከሰት ይችላል። ጠንካራ የሆነ ሽታ፣ መጥፎ ሽታ ሊሆን ይችላል። እንዲሁም ደግሞ ጥሩም ሽታ ሆኖ ያልተለመደ ሽታዎችን ማሽተት ለማይግሬን መንስኤ ሊሆን ይችላል። ሌላውና አብዛኛውን ጊዜ ደግሞ የሚከሰተው ሆርሞን ነው። ሆርሞን በተለይም ደግሞ በሴቶች ላይ በተለይ የወር አበባ በሚያይበት ሰዓት፣ በእርግዝና ሰዓት እንዲሁም ደግሞ በወለዱ ሰዓት የማይግሬን በሽታ ሊከሰትባቸው ይችላል ማለት ነው። ብዙውን ጊዜ በሴቶች የተለመደ ነው ማለት ነው። እንግዲህ ተመልካቾቼ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብና አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ ሀሳባችሁን ማስቀመጥ ትችላላችሁ፣ መልስላችኋለሁኝ። እንዲሁም ለሌሎች ደግሞ ሼር ያደረጋችሁ ቤተሰብ ሁኑ እላችኋለሁ። ይህንን ካልኳችሁ ሕክምና ውስጥ ወይንም ደግሞ መቆጣጠሪያ ውስጥ ምንድን ነው? ቅድም መግቢያው ላይ እንደነገርኳችሁ ይህንን በሽታ አስቀድማችሁ በፔን ክለር በመጠቀም ማቆም ትችላላችሁ፣ የተወሳሰበ በሽታ ከሚሆንባችሁ ብዬ ነግሬያችኋለሁ። ስለዚህ እነዚህ መድኃኒቶች ምንድን ናቸው የሚለውን ደግሞ ልንገራችሁ። ሙሉ በሙሉ መድኃኒት አለው ማለት አይቻልም፣ ግን ደግሞ መቆጣጠር ይቻላል ማለት ነው። በቤት ውስጥ መቆጣጠር ይቻላል፣ እንዲሁም ደግሞ በመድኃኒት መቆጣጠር ይቻላል። በቤት ውስጥ እንግዲህ ጸጥ ያለ ቦታ ላይ መኝታችሁን ጸጥ ያለ ቦታ ላይ በማድረግ
ብርሃንን በመቀነስ እንዲህ በጣም የተንጸባረቀ ብርሃን በመቀነስ እንዲሁም ደግሞ ቀዝቃዛ ጨርቅ ጭንቅላታችሁ ላይ በማድረግ ህመም በሚሰማችሁ በኩል ላይ የቀዘቀዘ ነገር በማስቀመጥ ህመሙን ማስታገስ ይቻላል። በተጨማሪም መድኃኒቶችን በመጠቀም ማስታገስ ይቻላል። በሽታው እንደሚያማችሁ የሆነ ምልክት ስታዩ ወዲያውኑ መድኃኒት መውሰድ ይኖርባችኋል ማለት ነው። ከነዚህ መካከል የፔንክለር የሚባሉት ወይንም ማስታገሻ መድኃኒቶችን መውሰድ ይኖርባችኋል ማለት ነው። እነዛን በመውሰድ ማስታገስ ትችላላችሁ። እንደ አስፓይሪን፣ ፓራስታሞል፣ አይቡፕሮፊን የመሳሰሉትን መድኃኒቶች በመጠቀም ማስታገስ ትችላላችሁ ማለት ነው። ከህመሙም ለተወሰነ ጊዜም ቢሆን ህመሙን ማስታገስ የምትችሉበት መንገድ መፍጠር ትችላላችሁ ማለት ነው። በዋናነት ግን በቤት ውስጥ የሚስማማችሁን ነገር በማድረግ እነዚህ ህመሙ ሊያባብሱ የሚችሉ ነገሮች እነዛን በመከላከል በቤታችሁ ውስጥ በቀላሉ ማስታገስ ትችላላችሁ ማለት ነው። ይህንን ካልኳችሁ እንግዲህ መቼ ወደ ሐኪም መሄድ አለብን ብላችሁ ካሰባችሁ እነዚህን 3 ነገሮች ካያችሁ የግድ ወደ ሕክምና ቦታ በመሄድ የተሻለ ሕክምና ማድረግ ይኖርባችኋል። የመጀመሪያው በጣም እና ከባድ የሆነ ህመም የሚሰማችሁ ከሆነ በማስታገሻ የማይድን ከሆነ ሐኪምን ማማከር ግድ ይላችኋል ማለት ነው። ሁለተኛው ደግሞ በተደጋጋሚ የሚያስመልሳችሁና የሚያስታውካችሁ ከሆነም ማናገር ይኖርባችኋል። እንዲሁም ደግሞ እይታ ወይንም ደግሞ የንግግር ችግሮች ካሉ ቶሎ ብላችሁ ህክምና ቦታ በመሄድ ማነጋገር ይኖርባችኋል። በቀጣይ ፓርት 2 ሰራላችኋለሁ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ።